ኢሰመኮ በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉና ምርመራ ወቅትም ዛቻና ማስፈራራት እንዲሁም ድብደባ እንደሚፈጸምባቸው ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኦሮሚያ ክልል ባደረገው ክትትል ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅትም ዛቻ ማስፈራራትና ድብደባ መፈጸሙን ማረጋገጡን ገልጿል። ኢሰመኮ በ2017 ዓ.ም በኦሮሚያ ክልል በሚገኙ 156 ፖሊስ ጣቢያዎችና መደበኛ ባልሆኑ ማቆያዎች ተጠርጣሪዎችን ሰብአዊ መብት አያያዝ አስመልክቶ ባካሄደው ክትትል የተለያዩ ግኝቶችንና ምክረ ሐሳቦችን ከባለድርሻ አካላት ጋር መስከረም 9 ቀን 2018 ዓ.ም በቢሾፍቱ ከተማ ተወያይቶበታል። በውይይቱ ከጨፌ ኦሮሚያ ከክልሉ ርዕሰ መስተዳድር ጽሕፈት ቤት ጠቅላይ ፍርድ ቤት ፍትህ ቢሮ ፖሊስ መምሪያዎችና ጣቢያዎችም የተወጣጡ የሥራ ኃላፊዎችና ባለሙያዎች መሳተፋቸውን ጠቅሷል። ኮሚሽኑ በዚህ ወቅት በፖሊስ ጣቢያዎችና በመደበኛ ማቆያ ቦታዎች ወቅታዊ ጉዳይ በሚል ፍርድ ቤት ሳይቀርቡና ክስ ሳይመሰረትባቸው ለተራዘመ እስር የተዳረጉ ተጠርጣሪዎች መገኘታቸውን፣ የጸጥታ ችግር ባለባቸው አካባቢዎች በተጠርጣሪዎች ምትክ የቤተሰብ አባላት የሚታሰሩ መሆናቸውን፣ በፍርድ ቤት ውሳኔ ነጻ የተባሉ ሰዎችን ወቅታዊ ሁኔታ በሚል አስሮ የማቆየት ተግባር መኖሩን ገልጿል። በተጨማሪም በተወሰኑ ፖሊስ ጣቢያዎች በፍትህ በብሔር ጉዳዮች ሰዎች ያለ ፍርድ ቤት ውሳኔ መታሰራቸውን፣ ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅትም ዛቻ ማስፈራራትና ድብደባ መፈጸሙን፣ ከአካባቢያቸው እርቀው የታሰሩ ተጠርጣሪዎች ለምግብ እጦት መዳረጋቸውና ገዝተው ለመጠቀም ምግብ ቤት አቅራቢዎች አለመኖራቸውን በተግዳሮትነት ጠቅሷል። ይሁን እንጂ በክትትል በተደረገባቸው ፖሊስ ጣቢያዎችም ስልታዊ የሆነ ድብደባ በተጠርጣሪዎች ላይ መፈጸሙን ኮሚሽኑ ገልጿል። ኢሰመኮ በፖሊስ ጣቢያዎች የመጠጥ የንጽህና መጠበቂያ ውሃ ችግር መኖሩን፣ የማደሪያ ክፍሎች የተጨናነቁ በቂ አየር ብርሃን የማያስገቡ ተባይ ያላቸው ፍራሽ የሌሊት አልባሳት የሌላቸው መሆናቸውን ጠቅሷል። እንዲሁም ተጠርጣሪዎቹ ሲታመሙ የሕክምና አገልግሎት የማያገኙ መሆኑን፣ ወደ ሕክምና መስጫ ማዕከላት ለመሄድ ለአጃቢ ፖሊስ ከ500 እስከ 1000 ብር እንዲከፍሉ መገደዳቸውን አሳሳቢ ጉዳይ ነው ብሎታል። ተጠርጣሪዎችም በእድሜና በሌሎችም በሕግ በተቀመጡ ሁኔታዎች መሰረት ለይቶ ለመያዝ በቂ የማቆያ ስፍራ አለመኖር፣ እንዲሁም በቁጥጥር ስር ውለው ከሚገኙ እናቶች ጋር ለሚኖሩ ህፃናት፣ ለአካል ጉዳተኞችና ለአረጋውያን ተጠርጣሪዎች ሁኔታቸውን ያገናዘበ አገልግሎት አለመኖር ሌላ በአሳሳቢነት ከተጠቀሱ ጉዳዮች መካከል ተጠቅሷል። በመድረኩ ክትትል በተደረገባቸው ፖሊስ ጣቢያዎች በተጠርጣሪዎች ሰብአዊ መብቶች አያያዝ ሁኔታ ላይ የተለያዩ ጠንካራ ጎኖች ተብለው ከተገለጹ መካከል ብሔርን፣ የፖለቲካ አመለካከትና ሌሎች ልዩነቶችን መሰረት ያደረጉ እስሮች አለመኖር፣ ተጠርጣሪዎች በቤተሰቦቻቸው በጠበቆቻቸውና በሌሎች ዘመዶቻቸው እንዳይጎበኙ ክልከላ አለመደረጉ ናቸው ብሏል። በተወሰኑ የወረዳ ፖሊስ ጣቢያዎች አቅም ለሌላቸው ተጠርጣሪዎች የምግብ አቅርቦት መጀመሩን ሌላኛው ጠንካራ ጎን መሆኑን ገልጿል። ውይይቱ ተሳታፊዎች ኢሰመኮ ያቀረበው ክትትል ሪፖርት በክልሉ የሚገኙ ፖሊስ ጣቢያዎችንና የመደበኛ የማቆያ ስፍራዎችን ነባራዊ ሁኔታ ያሳየ መሆኑን ገልጸው በቀጣይ ትኩረት ለሚሹ ጉዳዮች ቅድሚያ ለመስጠትና በኢሰመኮ የቀረቡ ምክረ ሐሳቦችን መሰረት በማድረግ የተጠርጣሪዎችን ሰብአዊ መብቶች አያያዝ ለማሻሻል እንደሚሰሩ ተናግሯል። የኦሮሚያ ፖሊስ ኮሚሽነር ምክትል ኮሚሽነር ኢሰመኮ በየዓመቱ የሚያቀርባቸው የክትትል ሪፖርቶች ለተጠርጣሪዎች ሰብአዊ መብቶች መከበር የፖሊስ ተቋማት ለሚያከናውናቸው ተግባራት ጠቃሚ ግብዓት መሆናቸውን በመጠቆም ክፍተቶች እንዲታረሙ እንሰራለን ብሏል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ተጠባባቂዎች ከፍተኛ ዳይሬክተር በዳሳ ለሜሳ በተጠርጣሪዎች ሰብአዊ መብቶች አያያዝ ዙሪያ የሚስተዋሉ ችግሮችን ለመቅረፍ የባለድርሻ አካላት ተቀራርቦ መስራት ወሳኝ መሆኑን አስታውሰው ኢሰመኮ በዚህ ረገድ የሚያከናውናቸውን ተግባራት አጠናክሮ እንደሚቀጥል አስረድተዋል። ከ2016 ወዲህ ኢትዮጵያ ኢንተርኔት በመዝጋት ከአፍሪካ ቀዳሚ አገር ናት የሚል ጥናት ወጣ። ከጎርጎሮሳውያኑ 2016 እስከ 2014 ባለው ጊዜ ውስጥ ኢትዮጵያ ኢንተርኔት በመዝጋት ከአፍሪካ ቀዳሚ ሀገር መሆኗን አንድ ጥናት አመላከተም። በጥናቱ መሰረት በተጠቀሰው ጊዜ ውስጥ በአፍሪካ 190 ጊዜ የበየነ መረብ አገልግሎት የተቋረጠ ሲሆን ከዚህም ውስጥ በኢትዮጵያ ብቻ ለ30 ጊዜ ተቋርጧል። ኢንተርኔት ሸትዳውን ኢን አፍሪካ በሚል በመጽሐፍ መልክ የቀረበው ጥናት በአፍሪካ በኢንተርኔት መዝጋት በእጥፍ በላይ ማደጉን አመላክቷል። እንደ አውሮፓውያን አቆጣጠር በ2016 ዓ.ም 14 የኢንተርኔት መዘጋት እንደነበር የገለጸው ጥናቱ በ2004 ዓ.ም 28 መድረሱን ጠቅሷል። ሱዳን ከኢትዮጵያ በመቀጠል 21 ጊዜ የኢንተርኔት መቋረጥ ያስመዘገበች ሲሆን በአልጄሪያ ደግሞ 14 ጊዜ ተመዝግቧል። በኢትዮጵያ በየነ መረብ መቋረጥ በዋናነት የተከሰተው በትግራይ ጦርነት በነበረበት ጊዜ መሆኑም ተገልጿል።
ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ